ስሜ ድምፃዊ ምትኩ በቀለ ከወደ ከፋ በአብዛኛው የከፋን ስራ ነው የምሰራው። ብሔር ብሔረሰቦችንም እሞካክራለሁ። እንደዚህ አይነት ታሪካዊ ቦታዎችን ገብቼ ያላየውም። እርግጥ ኮሪደር ምናምን የሚባለውም ነገር በዛ ሰዓት የሚታሰብ ነገር አይደለምና አድሬበት ማለፍ ነው ወደ ሰሜን አካባቢ ማለት ነው። እና እንደዛ ነው ያየሁትና አሁን ያየሁት ነገር ለውጣል። ለውጥ ብቻ አይደለም፣ በጣም ትልቅ ተስፋ የሚሰጥ ነገር ነው ያየሁት። በጣም ደስ ብሎኛል። ጥሎብኝ እኔ ልክ ሰዎች እንደሚሉት ማለት ነው የእውነት ጎንደርን እወዳታለሁ። በጣም ብዙ ጓደኞቼ ጎንደሬ ናቸው። ኢቭን አብሬ ለ10 አመት ምናምን አብሬ የምኖረውም ሰውነት መልኬ ጎንደሬ ነች፣ እናቴ ምላት ማለት ነው። እና በጣም ደስ የሚል ነገር ነው ያየሁት። ይሄኛው ደግሞ እንደዚሁ ሳይጠፋ ተደርሶበት እንደዚህ ለጥገና በቅቶ ደግሞ ማየቴ በጣም ለሚቀጥለው ትውልድ ምን እናስተላልፋለን ብሎ ለሚያስቡ ሰዎች ጥሩ መልስ ይሰጣል ብዬ አስባለሁ። በጣም ጥሩ ነገር ነው የተሰማኝ። ሰሞኑን እንግዲህ የጥበብ ሰዎች የኔ ታላላቆች ሲያወሩ እንደነበረ ጥበብ 2 አፍ አላት፣ የሚገነባም አፍ አላት፣ የሚያፈርስም አፍ አላት እና በሚገነባው ከተጠቀምንበት ይገነባል፣ ግድ ነው። በሚያፈርሰውም ደግሞ ከተጠቀምን ያው ዞሮ ሁሉም ሰው ያፈርሳል የሚል እምነት ባይኖረኝም የተወሰነ ሊያንገዳግዱት ይችላሉ። ግን በደጉ በመልካሙ መንገድ ከተጠቀምን ደግሞ ያው እንደምናየው ለመልካም ነገር ተጠቅመን መልካም ነገር አገራችንን በጣም ወደ ትልቅ ደረጃ ማድረስ እንችላለን የሚል እምነት ነው ያለኝ። ደስ የሚል ነገር ጥበብ አሪፍ ነገር እንደሚያረጋጋለሁ። እንደውም እኔ አንድ ጎንደረኛ ምሰራ ይመስለኛል። ይልቅስ ጎንደሬው ከሚል አሁን እቺን አይቼ እኔ ሄጄ ቢል ጎንደሬዎች ይገረሙብኛል ብዬ አስባለሁና እስቲ እንደ እግዚአብሔር ፈቃድ ሞክራለሁ። አንድ ጎንደር ልጅ ስለ ጎንደር ቢል አይገርምም። እኔ የከፋ ብሔረሰብ ተወላጅ ነኝ። አምሹር አንድ ጎንደረኛ አለኝ። ቃል እገባለሁ። እንደው እስቲ የኔም አቅም እንዴት እንደሆነ እንዲለካ ስለምፈልግ እንደ ጎንደሬዎች ይታዘቡኝም አይታዘቡኝም አንድ ነገር የሚል ይመስለኛል። ባይ ብዬ አስብ ነበረ። እንደ እግዚአብሔር ፈቃድ እድሉ ገጥሞኝ አይቻለሁ። እስቲ እንደ እግዚአብሔር ፈቃድ የሆነ ነገር አደርጋለሁ ብዬ አስባለሁ። ቢነው ያኦቴ አቦቢ ነው ያኦቴ ቢነው ያኦቴ ቢነው ያኦቴ ብሬ መሌጋዌ ታቺኮ ተዋየታኔ ቢነዋ ሞሽታው የሪና ኮቻትማ ሆታኔ አሊያሼን ሹምብራ አሊያሼን ጭምበራ አይበቃኝም። ቴንክ ዩ። እኔ ሳሊያ ሳሚ ይባላለሁ። አርቲስት ነኝ። ሙዚቃ የመጣሁትም ከኦሮሚያ ነው። እኔ የመጣሁት ለመጀመሪያ ጊዜ ነው። እዚህ የማያቸው ፎቆች በእድሜ ቆየት ያሉ 400 አመት የቆዩ እነ ፋሲለደስ የተለያየ ንጉስ ሲኖርባት የነበረው ፎቆች ናቸው። ሲነግሩን እንደዛ እየተረዳን ያለ ነው። በፊት በፎቶ ነበረ ያየ ነው። አሁን በአካል አይተናል። በዛም ላይ ኮሪደር ልማትን ጨምሮ እያየን ነው። የተለያየ በፊትና አሁን ያለውን ዲፍረንስ እያስረዱ እየተማርን ነው ማለት ነው። እና ያለው ለውጥ ለየት ይላል። ቆንጆ ነው። በተለይ ይሄ ውሃ መገጭ የሚባል ውሃ አለ ለህዝቡ እየተወጣ ያለው በኢህአዴግ ጊዜ የተጀመረና ለረጅም ጊዜ ቆይቶ ሳይሰራ ህዝቡ በጣም ተቸግሮ አሁን ደግሞ በአሁኑ ለውጥ ውስጥ ብዙ ነገር ተቀይሮ እሱም እየተሰራና ሄደን አይተነዋል። በጣም ቆንጆ ነው። እዚህም ያለው ለኪነ ጥበብ ሰው ብዙ ጠቃሚ ነገር የሆነ ነገር ነው። ታሪክን ታውቀዋለህ። ከድሮ ምን እንደነበር አኗኗሩ እንዴት ነው፣ ምን ሂስትሪው ምንድነው የሚለውን ነገር ስታቅ ውጪም ላለው አገር ውስጥ ላለውም ሰው ለመነጋገርም ዲቤት ለማድረግም ስታቀው ነውና እሱን አይተናል። መንገድ ላይ እየተሰራ ያለውም በፊት እንዴት እንደነበር አሁን እንዴት እንደነበር የሚያውቁት ሲነግሩን ለውጥ ነው እና የሚበረታታ ነገር ነው። ይሄን እያደረግን ያለ ነው። በየክልሉ እየሄድን እያየን ነው። ከዚህ በኋላ ደግሞ ወደ ጎርጎራ ነው የምንሄደው። እዛም ደግሞ ሌላ ነገር ነው። እንደዚሁ ወደ 4 ቦታ ተከፋፍለን ነው ወደ ሀላላ ሪዞርት የሚሄዱ አሉ፣ ብዙ ቦታ የሚሄዱ አሉ። ኦሮሚያ ክልል የተለያየ ክልል በደረሰ ነው የምትሄደውና እዚህ ደርሶን መተናል። ስንመጣ ደግሞ ያልሄድንበት ቦታ ነው እየመረጠን የምንሄደው እና አዲስ ነገር እያየን ነው። በጣም ደስ የሚል የተረጋጋ አየሩም ደስ ይላል። ኒው ለኔ ምኖሮም ውጪ ስለሆነ መንፈሱ እዚህ ጋር ያለው ምንድነው ንፋሱ ምናምን በጣም ደስ ይላል። አሁን ለኛ አዲስ ነገር ነው እንደ እየተማረ ያለው የኛ ሰው
በዓለም ላይ ሰው ተደባልቆ ነው የሚኖረው ከየቦታው የአንዱን ቦታ እየለመደ የድሮውንም ነገር እየለመደ የአሁኑንም እየለመደ በአዘ ጀነሬሽን አሁን እኛ ማነን ምንድነው ማድረግ ያለብን ነው የሚባለው። ሌላ ቦታ ሁሉም ዓለም ታሪክ አለው። ያን ታሪክ ግን በየጀነሬሽኑ አፕዴት እየተደረገ የሚሄድ ነገር አለ። አሁን እሱ ነገር ነው ጠቃሚ ነው። ሰው ይለማመዳል። አሁን እንዳየው እዚህ አብረን ያለ ነው በጣም አብረን የምንውለው ጓደኞቻችን ተበታትነናል በየቦታው። እዚህ ያለ ነው ከኢትዮጵያ ሙሉ ቦታ ላይ ተደባልቀን ተዋውቀናል። ስለ ሀገሩ ቦታው ክልሉ ይነግረኛል፣ የኔን ነግረዋለሁ፣ እዚህ ያለው ይነግረኛል። ስናቀው ምን ታውቃለህ ማለት ነው ኢትዮጵያን ነው የምታውቃት። ከዛ ደግሞ ኢትዮጵያን ለሌላ ለማያውቅ ሰው ዲስክራይብ ማድረግ ቀላል ይሆናል ማለት ነው። እና ስትሄድም አንድን ቦታ ስታውቀው ሞር ኮምፎርታብል ትሆናለህ። አሁን ዛሬ እዚህ መጣው ሌላ ጊዜ ለብቻዬ ለመምጣት ኮምፎርታብሊቲ ይሰማኛል ማለት ነው። እና ጥቅሙ እንደዛ ነው። እና አንድ ሀገር በቃ አንድ ህዝብ ሆነን እየተረዳዳን መኖር እና ወደ ተሻለ ነገር እንደ ሌላው ዓለም መሸጋገር አለብን ብዬ አስባለሁ።